አመስግኑ። እልልላቸው አምላክ ያከብራለው በማደሪያው ገብቼ ሰግድለታለሁ። የሻዳይ ነው ጌታ ሁሉን ቻይ ይፈጽማል አምናለሁ የልቤ ጉዳይ ጌታ ሁሉን ቻይ ይፈጽማል ያውቃለው የልቤ ጉዳይ ወደ እስራኤል ይላል። ከግብፅ ወደ እስራኤል። ግብፅ እንደምናውቀው የዓለም ምሳሌ ነው። ግብፅ የባርነት ምሳሌ ነው። እስራኤል የበረከት ነው፣ በልጅ የመሙላት ነው። እስራኤል የተስፋ የደስታ ነው። ስለዚህ በዚህ ሀሳብ ውስጥ የሚተላለፈው ከግብፅ ወደ እስራኤል ከባዶነት ወደ መብዛት፣ ከባዶነት እንዲህ በበረከት መሙላት ነው። ስለዚህ እሱ ነው ማስተላልፈው። የስሙ ትርጓሜ ማን እንደ እግዚአብሔር ሚካኤል ቀደመ የሆነውን ምስክር ያኔ በልጅነት በቤቱ ስጠራ የዚህ ዓለም ትግል ፈጽሞ ሳልፈራ ዛሬም ለሚካኤል ደረሰው በተራ። ግብፅ የዓለም ሀሳብ ስለሆነ ከንቱ ጠብቆ አኖረው አክብሮ በቤቱ። መና ለእስራኤል ከላይ መግቧቸው ከፈርዖን ግዛት ነፃ እንደወጣቸው ዛሬም ለእነ ሐና ፍሬን አደራቸው። ወረለት ጥሊን ያፎሚያ ረዳት
ለእስራኤል ጠባቂ ለሚካኤል እህት የፀሐይ ፍንጣቂ ለምስክር ሞገስ ለሐና ውበቷ አግኔስያ መጣች ከካናዳ ቤቷ። አስቀድሞ ሲፈጥር በስነ ፍጥረት ለብቻው መሆኑን ተመልክቶለት ከግራ ጎኑ ላይ ከነሳው አጥንት ለምስክር ሰጠው ሐናን ረዳት። ጋብቻ ክቡር ነው መኝታውም ቅዱስ መስርቶታልና የፍቅር ባለቤት ኢየሱስ ክርስቶስ። ብዙ ወተባዙ በምግባ ለቤት ቃል ተቀብላ ከእሱ ከእግዚአብሔር ሚካኤል ተገኘ ለሐና ምስክር። ደግሞ ሊያሳቱ ብዙ ወተባዙ በምግባ ለቤት ቃሉን ተቀብላ ከእሱ ከእግዚአብሔር ሚካኤል ተገኘ ለሐና ምስክር። እንግዲህ በዜማ አሃዱ ብለሃል በረድኤት ሞልቶ አሜን ያሰኛል ብዬ ምትቀጥለው አንድ የምትወዳትን ረድኤት ብያታለሁ ማለት ነው። አመሰግናለሁ።